በዛንቃ ወልዳ ማርያም ገዳም ደማቅ ዓመታዊ የንግስ ክብረ በዓል ተካሄደ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፓስተር ትዝታው ሳሙኤል ላይ ክስ መሰረተች። ከሰሞኑ በጎርጎራ ሄሊኮፕተር ላይ በደረሰ የመከስከስ አደጋ ከፍተኛ የመንግስት ባለስልጣናት ላይ አደጋ እንደደረሰባቸው ተገለጸ። የወለጋ አማሮች ጭፍጨፋ ተፈጸመባቸው። ከውጭ ትራምፕ ኢራን ያለ ቅድመ ሁኔታ እጅ እንድትሰጥ ጠየቁ። ሰላም ጤና ይስጥልን ውድ አድማጭና ተመልካቾቻችን በያላችሁበት የዓለም ዳርቻ ሰላም ለእናንተ ይሁን። እነኝና ሌሎችንም ዜናዎችን አጠናቅረን ይዘናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ዛንቃ ወልዳ ማርያም ገዳም ደማቅ ዓመታዊ የንግስ ክብረ በዓል ተካሄደ። በቀን 8/10ኛ ወር 2017 ዓ.ም በዛንቃ ወልዳ ማርያም ገዳም ድምቀት ባለው መልኩ ዓመታዊ የንግስ ክብረ በዓል ተከብሯል። በዚህ የንግስ ክብረ በዓል ላይ ከተለያዩ አካባቢዎች የመጡ በርካታ የእምነቱ ተከታዮች የሆኑ እንግዶችና የአካባቢዎቹ ነዋሪዎችም ታድመዋል። እንዲሁም የአማራ ፋኖ ብሔራዊ ኃይል በሸዋ ከሰም ክፍለ ጦር የኃይለ ማርያም ማሞ ብርጌድ የፋኖ ኃይሎች ከስፍራው በመገኘት ክብረ በዓሉ ጸጥታን በማስፈን ከጠላት ኃይል ጠብቆ በዓሉ በሰላም እንዲፈጸም አድርጓል ሲሉ የደብሩ አስተዳደር ስማቸው እንዳይጠቀስ የፈለጉ አንድ አባት ለከሰም ሚዲያ ገልጸዋል። አክለውም ለኃይለ ማርያም ማሞ ብርጌድ የፋኖ ኃይሎች አባቶች ምስጋናቸውን አቅርበዋል። ተያይዞም ቤተክርስቲያኗ ጥንታዊትና ታሪካዊት ገዳም እንደሆነች አስረድተውናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፓስተር ትዝታው ሳሙኤል ላይ ክስ መሰረተች። በወንጀል ተጠርጥረው አቶ ትዝታው ሳሙኤል ነዋሪነቱን በውጭ ሀገር በማድረግ የቤተክርስቲያኒቱን የበላይ ውሳኔ ሰጪ አካልን ለማዋረድ፣ ለመስደብና የምዕመኑን ስሜት ለመንካት ብሎም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶችና ከ5000 በላይ ተከታዮችም ባሉት የራሱ ዩቲዩብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱን ገልጿል። በማያያዝም ግለሰቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶችን በየገዳማቱ ውስጥ የሚገኙ ገዳማውያን መነኮሳት አገልጋዮችን ግብረ ሶዶማዊ ናቸው በማለት እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የምትትና ጠንቋይ ቤት ናት በማለት ሲቀሰቀስ የቆየ መሆኑ የገለጸው መምሪያው ግለሰቡ በተጨማሪም የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታገለግላቸውን ሃይማኖታዊ የጸሎት፣ የታሪክ፣ የገድላትና ድርሳናት መጻሕፍትን ድውያን መጻሕፍት ናቸው መጥፋት አለባቸው ማለቱን ገልጿል። የኢትዮጵያ ኦርቶዶክስ ቤተክርስቲያን በቅድስና የምታከብራቸውና የምትዘክራቸውን ቅዱሳን አባቶችና እናቶችን ጣዖትና ጣዖት አምላኪ ናቸው በማለት ግለሰቡ የፈጸመውን የወንጀል አድራጎት በመጥቀስም ክስ መስርቶበታል። መምሪያው በአጠቃላይ 7 ነጥቦችን ያካተቱ የወንጀል ዝርዝሮችን በመግለጽም ጉዳዩ ለሚመለከተው አካል ቀርቦ ግለሰቡ በሕግ ተጠያቂ እንዲደረግ ባቀረበው አቤቱታም ገልጿል። ከሰሞኑ በጎርጎራ ሄሊኮፕተር ላይ በደረሰ የመከስከስ አደጋ ከፍተኛ የመንግስት ባለስልጣናት ላይ አደጋ እንደደረሰባቸው ተገለጸ። ከሰሞኑ በጎርጎራ አንዲት ሄሊኮፕተር በአማራ ፋኖ ኃይሎች ተመታ መውደቋ ይታወሳል። የሄሊኮፕተር አደጋ በተከሰከሰው ሄሊኮፕተሮች ከተሳታፊዎች መካከል አንዱ የኢትዮጵያ ዜና አገልግሎት ከፍተኛ የካሜራ ባለሙያ የሆነው አቶ ቡዛየው ብርሃኑ መኮንን መሆኑ ተነገረ። የካሜራ ባለሙያው ህልፈቱን ተከትሎ ምንም እንኳን በሄሊኮፕተር አደጋ መሞቱን ባይገልጽም የኢትዮጵያ ዜና አገልግሎት በሰኔ 9 2017 ዓ.ም የሐዘን መግለጫ ማውጣቱን ይታወሳል። ከዚሁ ጋር በተያያዘ በዚህ አደጋም ጀነራል ብርሃኑ በቀለና አያና ቱራ የሚባል የመከላከያ ከፍተኛ አመራርን ጨምሮ 3 ሌሎች ወታደራዊ መኮንኖች ከፍተኛ ጉዳት ያስተናገዱ ሲሆን አያና ቱራም ጦር ኃይሎች ሆስፒታል ህይወቱ ማለፉም ተረጋግጧል። ከመንግስት ከፍተኛ ኃላፊዎች አገኘሁ ተሻገርና ተመስገን ጥሩነህ ውስጥ ላይ የነበሩ ሲሆን ተመስገን ጥሩነህ እግሩ አካባቢ በመጠነኛ ጉዳት ቢያስተናግድም የመጀመሪያ እርዳታ ወስዶ በትናንትናው ዕለት በባህር ዳር ኮሪደር ሲጎበኝ ታይቷል። አገኘሁ ተሻገር የግራ እግሩና ጭንቅላቱ አካባቢ ከፍተኛ ጉዳት እንደደረሰበትና በአዲስ አበባ ሕክምና እያደረገ እንደሆነ ለማወቅ ተችሏል። በተጨማሪም ደርቤ መካሻ የሚባል የጋዜጠኞች አባል ክፉኛ እንደቆሰለ እንዲሁም አንዲት ስሟ ያልተገለጸ ሴት ጋዜጠኛም ተጎድታለች።
የወለጋ አማሮች ጭፍጨፋ ተፈጸመባቸው። በኦሮሚያ ክልል ምስራቅ ወለጋ ዞን ጉቶ ጊዳ ወረዳ ወራ ጃርሶ ቀበሌ የኦነግ ሸኔ ኃይሎች በከፈቱት ጥቃት በርካታ ቁጥር ያላቸው የአማራ ተወላጆች በአሰቃቂ ሁኔታ መገደላቸው ተሰምቷል። ይህን ጭፍጨፋ የተፈጸመው በአካባቢው ሰፍሮ የነበረው ራሱን መከላከያ ሰራዊት በሚል የሚጠራው የአገዛዙ ኃይል ማህበረሰቡን የእንጨት ዱላ እንኳን እንዳይዝ አድርጎ ትጥቅ ካስፈታ በኋላ በድንገት ቀጠናውን ለቆ በመውጣቱ ነው ሲሉ ከጥቂት በተአምር የተረፉ የአካባቢው ነዋሪዎች ገልጸዋል። በመከላከያ ስም የሚንቀሳቀሰው ኃይል የአማራ ተወላጆችን እያሳደደ ትጥቅ ያስፈታል። ኦነግ ሸኔ የሚሉት ያገዛዙ አባሪ ኃይል ደግሞ የመከላከያውን እግር እየተከታተለ ህጻናትና አረጋውያን ሳይቀር በጅምላም ይጨፈጭፋል ሲሉ አስተያየታቸው ለጣቢያችን አስረድተዋል። በጉቶ ጊዳ ወረዳ ወረጃርሾ ቀበሌ ከትናንት በስቲያ ሰኔ 9 2017 ዓ.ም የተጨፈጨፉት አማሮች ያገዛዙ ሰዎች በቅርቡ ከመጠለያ አስወጥተው ዳግም ወደ አካባቢያቸው እንዲሰፍሩ ያደረጓቸው ናቸው። በዚህ አካባቢ የሚኖሩ አማሮች ከዚህ ቀደም በተከፈተባቸው ጥቃት በርካታ ሰዎች የተገደሉ ሲሆን ከጥቃቱ በታምር የተረፉት ደግሞ ከቤት ንብረታቸው ተፈናቅለው በአማራ ክልል የተለያዩ አካባቢዎች ተጠልለው ነበር። እነዚህ ተፈናቃይ ወገኖች ከወራት በፊት በአስገዳጅ ሁኔታ ወደ ተፈናቀሉበት አካባቢ እንዲመለሱም ተደርገዋል። ወደ አካባቢያቸው ከተመለሱ በኋላ ራሳቸውን እንዳይከላከሉ ራሱን መከላከያ ሰራዊት እያለ የሚጠራው ያገዛዙ ኃይል ከእንግዲህ እኛ አለንላችሁ፣ ምንም አይነት የጦር መሳሪያ መያዝ የለባችሁም የሚል የእንጨት ዱላ እንኳን እንዳይዙ ካደረጋቸው በኋላ በድንገት አካባቢውን ለቆ መውጣቱን የአካባቢው ነዋሪዎች ይገልጻሉ። ይህ በሆነ ከቀናት በኋላ የኦነግ ሸኔ ኃይል ወደ ቀበሌው በመግባት ህጻናትና አዛውንቶችን ጨምሮ ያገኛቸውን በሙሉ በአሰቃቂ ሁኔታ በጅምላ እንደጨፈጨፏቸው ከጥቃቱ በተአምር የተረፉ የአካባቢው ነዋሪዎች ጨምረው ገልጸዋል። በትናንቱ ጥቃት የተገደሉ ወገኖቻችን አስክሬን ማንሳት አልቻልንም። በቅርቡም ከመጠለያ ጣቢያም ተመልሰን ዳግም የሰራነው መኖሪያ ቤታችንም በእሳት ተቃጥሏል። እኛም ህይወታችንን ለማትረፍ ወደ አጎራባች አካባቢ ሽሽት ላይ ነን ሲሉ ነው ነዋሪዎች ስለ ሁኔታው ለጣቢያችን ያስረዱትም። ህይወታቸውን ለማትረፍ ከሚሸሹት መካከል በተባራሪ ጥይት የተመቱ በርካታ ሰዎች ስለመኖራቸው ከከሰም ሚዲያ ጋር ባደረጉት አጭር ቃለ ምልልስ የተናገሩት የአማራ ተወላጆች የሚመለከተው አካል በአስቸኳይ ካልደረሰልን ሁላችንም እናልቃለን፣ ስለዚህም እባካችሁም የቀረኑ አትርፉን ሲሉ የተማጽኖ ጥሪ አስተላልፈዋል። ከውጭ ትራምፕ ኢራን ያለ ቅድመ ሁኔታ እጅ እንድትሰጥ ጠየቁ። የአሜሪካው ፕሬዝዳንት የኢራኑ መንፈሳዊ መሪ አያቶላ አሊ ሀሜኔ የት እንደሚገኙ በትክክል እንደሚያውቁም ገልጸዋል። ይሁን እንጂ ዩናይትድ ስቴትስ ራሳቸውን ለጊዜውም ቢሆን ለማጥፋት ፍላጎት እንደሌላት ተናግረዋል። ትራምፕ የኢራን አየር ክልል ሙሉ በሙሉ በአሜሪካ ቁጥጥር ስር መዋሉንም አስታውቀዋል። ትራምፕ የኢራን መሪን ለአሁኑ የመግደል እቅድ የለንም ብለዋል። ዶናልድ ትራምፕ እኛ የኢራን ጠቅላይ ሚኒስትር አያቶላ አሊ ሀሜኔን አንገድልም፣ ቢያንስ ለጊዜውም ቢሆን ብለዋል። የአሜሪካው ፕሬዝዳንት አያቶላህ የት እንዳሉ በትክክል እናውቃለን፣ ቀላል ኢላማ ነው በማለትም ገልጸዋል። ነገር ግን ትዕግስታችን በጣም ጠባብ ነው ሲሉም አስጠንቅቀዋል። ይህ በእንዲህ እንዳለ እስራኤል ኢራን ማጥቃት ከጀመረች ከ5 ቀናት በኋላ ሁለቱም ወገኖች እርስ በርሳቸው መታኮሳቸውን ቀጥለዋል። ኢራን ማመሻሻውን በቴል አቪቭ እና ሀይፋ ያሉ ሰዎችን ለቀው እንዲወጡ አስጠንቅቃለች። ብዙ ኢራናውያን ቴህራንን ለመሸሽ እየሞከሩ መሆኑን ተዘግቧል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ የያዝናቸው ዜናዎች እኚህን ይመስሉ ነበረ። ሰናይ ጊዜ ተመኘን።